ትሁት ድራማ ቀጣይ ክፍል ይዘን መጥተናል። አቶ ገዜ እናቴ ላይ ሽጉጥ ደቀነበት። ናቲ እናቱ በህይወት እንዳለች ትሁት ነገረችው። ቤቲ ትሁትን አስፈራራቻት። አድበሽ ተቀመጪ አለበለዚያ እገድሻለሁኝ ብላ አስፈራራቻት። አለሜ ልጇ ናቲ በህይወት እንዳለ አወቀች። የናቲ አባት አቶ ገዜ አባባን ጠርቶ አስፈራራው። የትሁት ምኗ ነህ ብሎ ሲጠይቀው አጎቷ ነኝ ሲለው የትሁትን እናት ወይም አባት ወይም እህት ወንድም እንዳላት ንገረኝ፣ የት ነው የሚገኙት ብሎ ጠየቀው። አባባም እንዴት እናትና አባት ቢኖራት እዚህ ሰራተኛ ሆና ትሰራ ነበር እንዴ ብሎ መለሰላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ብርሃን ሚዲያ ተከታታዮች እንደናችሁኝ ዩቲዩብ ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ትሁት ድራማ እንዳየ ነው ባለፈው ክፍል ላይ እንግዲህ አለሜ የልጄን ድምጽ ሰማሁኝ እያለች ነበረ። አለሜ እግሯን አጥፍታ ኮቴዋን አጥፍታ ወጥታ ስታዳምጥ አቶ ገዜ አይቷታል። እንደዚሁም ደግሞ ትሁት አለሜን እንዳየቻት አውቀዋል። ናቲን እያስፈራራ ሽጉጥ ራሱ ላይ ከደቀነበት በኋላ ቀጥ ብለሽ ግቢ አለበለዚያ ቅንጭላቱን ነው እመበት ነው ስላት አለሜ ስለገባት ተመልሳ ወደ ክላሷ ትገባለች። እንደዚሁም ደግሞ ናቲ ማንን ነው እንደዚህ የምትለው እያለ ሲለው ትሁት እንደምታፈቅረ አውቃለሁኝ ብሎ አቶ ገዜ አለሜ በህይወት እንዳለች ናቲ እንዲያውቅ ስላልፈለገ ትሁት አንቺን ግቢ ነው ምልሽ አይደለ መልሰሽ ከሱ እንዳለሽ ከሱ ጋር ሆነሽ እንዳለሽ ገንዘብ ስጠኝ ብር የምትለኝ ዝም ብለህ እንደሆነ የማላቅብህ ነው እንደሚመስልህ ብሩን ወስደህ ለእናት የሆነ ነገር ልታደርግላት እንዳልሆነ በደንብ አውቃለሁኝ እኮ ይሄንን ብር ወስደህ ከሴት ጋር ልትጃጃልበት ነው ለትሁት ልትሰጣት ነው ብሎ በእንትን ያስቀይረዋል፣ በዘዴ ያስቀይረዋል። ቤቲም በቃችሁ ብላ ታረጋጋቸዋለች። ምንም ቢሆን ለናቲ ብሩን ትልክለታለች። እንግዲህ ቤቲ እንደዚህ ሳታርጊ አረጋጊው ባክሽ ብሎ ጥሏት ይሄዳል። እንደዚሁም ደግሞ ቤቲ ናቲ መሆንህ ነው አይገባህም እንዴ? አንዳንድ ጊዜ እንኳን እስኪ ተረዳ። አንዳንድ ጊዜ ሁሉንም ነገር በቡጤ አይደለም በቡጤ ሳይሆን በብልሃት ነው እንጂ አንተ በቡጤ ካልሆነ አትወስድም እንደ እያለች ነገረችው። ትሁቴም የምትለው ነገር ሁልጊዜ የምትለው ነገር ናቲ ችኩል አትሆን፣ ቁም ነገረኛ ሆን፣ ነገሮችን ቆም ብለህ አስታውስ እባክህ እያለችው ነበረ። እውነቷን ነው ቤቲ ቆም ብላ አስታውስ እያለችው ነበረ። እንግዲህ ያው ለናቲ ብሩን ልካለታለች። ትሁቴ ለአባባ ደውላ ሁሉንም ነገር ነገረችው። ከእንገናኛለን እናወራለን አላት። ስልክ ስታወራ ትሁቴ ሰምታለች። እንግዲህ ቤቲ ምን ታደርግ ይሆን? እናቲን ጋራ ስታወራ አይታቸዋለች። እነግራለሁኝ እያለች ነበረ። ይሄንን ጉድ ትናገር ይሆንና ምን ያደርግ ይሆን አቶ ገዜ? በጣም መጥፎ ነው። ገዜ ሁሉንም ሰው እየጠረጠረ ነው። በዙሪያው ያለውን ሰው ሁሉ እየጠረጠረ ነው። ትሁትንም አለም የመኖሯን ስላወቀች በስኬን ሁሉ ሳይቀር ክላሷ ክችን ድረስ ሄዶ ብርቱካን ፈዋካ ስጭኝ የምቆርጠው ብሎ ብርቱካን የለም ብላ እስከምትለው ድረስ በቢላዋ እያስፈራራት ነበረ። አቶ ገዜ በጣም ጨካኝ እንደሆነ በተደጋጋሚ ቤቲም ለትሁት ትነግራታለች። እኔ ግራ ገብት ያለኝ ቤቲ ለትሁት ሁልጊዜ ገዜ መጥፎ ሰው ነው፣ ጨካኝ ነው እያለች ስትነግራት ለራሷ ጨካኝ መሆኑን አታቅም እንዴ? እሷ ላይ እንደሚከፋባት አታቅም? አለሜን እንደዚህ ካደረገ ቤቴን ምን የሚያደርጋት ይመስላችኋል? ይሄንን እንዴት ማሰብ ያቅታታል? ቤቴ ከናቲ ፍቅር ይዟታል። ናቲ አይፈልጋትም። ትሁቴም ከአባትና ልጆች ልታገባ ነው መሰለኝ እያለችው ነበረ ለአባባ። በጣም የሚገርም ነገር ነው ቤቲ ነገር። በጣም የሚደብርም ነገር አለው። ለገንዘብ ብላ ህይወቷን አበላሽታለች። አብዛኞቹ ሴቶች እንደዚህ ያለ ህይወት ውስጥ ይገባሉ። ከገቡ በኋላ መውጫው ሩቅ ይሆንባቸዋል። ጊዜን እንለያይ ስትለው የምን መለያየት ነው ብለዋታል። እንግዲህ ቤቲም እየተጨነቀች ነው። እናቴ ዘንድ አሁን ሄድ ስትለው እናትሽን እዛ አምጫቸው እያላት ነበረ። ቤቲ እናቷን እንኳን እዛ አምጥታለት ቀርቶ ለጊዜ እንዳው ነው እየጠረጠራት ነው አቶ ገዜ ቤቲን። በጣም መጥፎ ሰው ነው አቶ ገዜ፣ ለራሱ እንጂ ለሰዎች የማያስብ አውሬ ነው። በጣም አቶ ጊዜ መጨረሻው እንደማያምር ያው እንግዲህ የታወቀ ቢሆንም ግን ደግሞ የሰው ልጅ በዚህ ደረጃ ዝቅ ማለት ለገንዘብ ሲል ልጁ ቅንጭላት ላይ ጥይት ተኩሶበታል። ሚስቱን አስሮ እያንከራተታት ነው። ክላሷ እየገባ ጧት ማታ እያሰቃያት ነው። ትሁቴ በጎን
ቤቲን ቁጭ በይ ብላ ጠራቻት። ቤቲ እንግዲህ እኔ አንቺ አንድ ጥያቄ ብትጠይቂ አንድ ጥያቄ ማድረግ የምትፈልጊውን ነገር ብትጠይቂ ምን ማድረግ ትፈልጊያለሽ? ምን ማድረግ እፈልጋለሁ ብለሽ ነበረ የምትመልሸው ስትላት ቤቲ ትሁትን እኔ አንድ ነገርና ብጠየቅና እድሉ ቢሰጠኝ ከዚህ ከቤት መውጣት ነው ትላታለች። ትሁትም ለምን እንደዚህ አልሽ ካለቻት አንቺስ ምን ትያለሽ? አንቺ ለምንድን ነው የምትይው እንደዚህ ስትላት እኔማ ያው ታውቂያለሽ እዚህ ቤት በቃ ሁሉ ነገር አስጠልቶኛ፣ ሁሉ ነገር እያስፈራኝ ነው ብላ ትላታለች። ትሁቴም አንቺስ ቤቴ ምን ማድረግ ትችያለሽ? ትላታለች። ምንድን ነው ማድረግ የምትፈልጊው? አንቺ ጊዜን እንደማትወጂው አውቃለሁኝ፣ አረቃችን የማትወጂው አውቃለሁኝ፣ ምን ፈልገሽ እንደገባሽም ገንዘብ ፈልገሽ እንደገባሽም አውቃለሁኝ ትላታለች። ትሁት ጊዜ ባክሽ መጥፎ ሰው ነው ተጠንቀቂ ትላታለች። ቤት ያዘነች መስላ እኔ የጊዜና አቶ ጊዜ እንደዚህ ከሆነ አንቺ እንዴት እንደዚህ ብለሽ ገባሽበት? ይገርማል አይደለ? ትላታለች ቤቲ። አሁን በጣም ነው የሚገርመው። አለሜን እንደዚህ እያደረጋት እያየሽ እንዴት ዝም አልሽ? ትላታለች ቤቲ። ቤቲም ጨካኝ ናት ብለሽኛል አይደለ? ትላታለች ትሁትን። ትሁቴም አሁን እንደዚህ አይደለ አላልኩሽም ብዬ ብለሽ እውነት አይመስልሽም አይደለ? ትላታለች ትሁቴም እውነቱን ትነግራታለች። እውነትም አዎ ቤቲ ለምን እንደዚህ እንዳደረገች ለገንዘብ ብላ ቢሆንም እንኳን መጨረሻ የምን ይሆናል ብላ ማሰብ ነበረባት። ከቶ ጊዜ ጋራ ይህን ሁሉ ንብረቱን በስሟ አዙሮላት ዝም ብሎ የሚለቃት ይመስሏታል። ቤቲ አሁን ምንም አልመሰላትም። ከናቴ ፍቅር ስለያዛት ብቻ ከናቴ ጋር መሆን ብቻ ነው የምትፈልገው። ይህን ነገር ደግሞ አቶ ጊዜ ዝም ብሎ አይፈቅድላትም። አቶ ጊዜ ቤቲን ይወዳታል። ቤቲ ደግሞ ገንዘቡን እንጂ ሰውየውን አትወደውም። ናቲም ብላለች። ናቴንም አንቺ አባቴ እንደማትወጂው አውቃለሁ ገንዘቡን ብለሽ እንጂ አባትህ እሳ ስትል አባቴ ደግሞ እንደሚወድሽ አውቃለሁኝ ይላታል። እና ለምንድን ነው እንደዚህ የምታደርገው ሲላት ፍቅር አይገባህም እንዴ? ፍቅር ያዘው ሰው አውቃት አይተህ ታውቃለህ ትለዋለች። መቼም ከኔ ፍቅር ይዞሽ አይሆንም እያለ ናቴም ያሾፍባታል። ትሁቴ በስተ መጨረሻ ሁሉንም ነገር ፍርጥርጥ አርጋ ለናቴ ትነግረዋለች። ናቴን የተቀጣጠሩበት ቦታ ታደረሰች በኋላ ናቴ መሆነሽ ነው ብሎ ሲላት ናቴ የሆነ ነገር ልነግርህ ነበረ ግን ደግሞ ተረጋጋ፣ ምንም ነገር እንዳትል ትለዋለች። ቤቲም ይህን ነገር ስተጠረጠረቻት ስልክ ሁሉ ስታወራ ማንን ያወራሽው እያለች ስልኳን እያየች እየተቀበለች ነበረ። ቤቲ በተደጋጋሚ ትሁትን ከናቲ ጎን ራቂ፣ ላንቺ አይገባሽም እያለች ብዙ ጊዜ ትነግራታለች። እኔ የምለው ናቲ ለማን ነው የሚገባው? ለቤቲ ነው? ለቤቲ መቼም አይገባትም። ቢገባም እንኳን ለናቲ ነው ለትሁቴ ነው የሚገባት እንጂ ለቤቲ አይገባትም። ትሁቴ አባባ ጋራ ከተገናኘች በኋላ ስለ ሁሉም ነገር ትነግረዋለች። አለሜ እንደዚህ ብላ አለቀሰች። ልጇን አየችው፣ ልጇን መኖር አወቀች፣ አሳዘነችኝ ይላ ትላለች። እና ምን ይፈጠር ይመስልሻል ስትላት እኔ እንጃ አባዬ ሁሉም ነገር ከብዶኛል፣ እኔ ፈርቻለሁኝ፣ የኔ መጨረሻ የምን እንደሚሆን ለራሱ አላውቅም ብላ ትላለች። ትሁቴ እውነቷን ነው። በጣም የሚያስፈራ ጊዜ ነው ያለችበት። ሁሉም እያስፈራራት ነው። እንደዚህም ደግሞ እኔ ከእናቴቱም በላይ ከአለሜን በላይ ያስታዘነኝ እናቴ ነው ስትል አሳዝነሽ አይደለ ትሁቴ? ምን ነው ይላታል አባባ። አባዬ ምንም ነገር የለም እኔ ዝም ብሎ ነው ያሳዘነኝ ትላለች። አሳዘነሽ አይደለ እያለ አባባም እያሾፈባት ነበር። ትሁቴ ለሁሉም ሰው እንዳዘነች የእሷ አዝራኝ የላትም እንጂ ከአባባ ውጭ ሁልጊዜ የሚወዳትና የሚያከብራት ነገር የለም እንጂ በጣም እየፈራሁኝ ነው እያለች ነበረ። ትሁቴም እንግዲህ ትሁቴ እኔም ጠርቶኛ አስፈራርቶኛል ሲላት አባዬ ራስን ባከራ ስንጠብቅ ስትለው እኔም አልፈራውም፣ ራስሽ ግን አንቺ ግን ገና ልጅ ነሽ፣ ራስሽን ጠብቂ ባክሽን ትሁቴ፣ ባክሽን ራስሽ ጠብቂ። እኔ ምንም ያደርገኛል ብዬ አልልም፣ ደግሞ ኑሬ ያለሁኝ የሚኖርለትም የለም፣ እኔ ኑሬ ጨርሻለሁኝ። አንቺ ገና ልጅ ነሽ፣ ወጣት ነሽ፣ ደግሞ የምትኖርላት ስንት ነገር የምትጠብቅልሽ ልጅ አለችሽ። ለሷም ለአንቺም ለራስሽ መኖር ይገባሻል ብላታል አባባ። እሺ አባዬ ብላ ትሁቴም እሺ አባዬ የምችለውን ሁሉ አደርጋለሁ፣ እባክህን አንተም ራስን ጠብቅ ብለዋለች። እንግዲህ አቶ ጊዜ ሁሉንም በዙሪያ ያሉትን ሰዎች እያስፈራራ ነው። ቤቴንም፣ ናቴንም፣ ትሁቴንም እንደዚሁም ደግሞ ከቤት ወጥቶ አባባን እያስፈራራቸው ነው።
አቶ ገዜ ምን የሚያደርግ ይመስላችኋል? አለሜን ይገላታል ወይንስ ዝም ብሎ ዝሁ እንዲያስፈራራት ይቀጥላል? ቤትስ መጨረሻዋ ምን ይሆናል? ታጋልጣቸዋለች ወይስ አታጋልጣቸውም? ናቲን ስለምትወደው ምናልባት አትናገር አቶ ገዜ እንግዲህ ትሁት ለናቲ እናትህ አልሞተችም ብላ ስትነግረው ቤቲ ሰምታለች። ቤቲ ምን የምታደርግ ይመስላችኋል? ናቲ የእናቱን መኖር ሲሰማ አቶ ጊዜን ምን የሚያደርገው ይመስላችኋል? ሄዶ አንገቱን ያንቀውና እየገለ ይሆን ወይንስ ደግሞ ተረጋግቶ እናቱን በዘዴና በብልሃት ከትሁት ጋራ ለማውጣት ይስማማ ይሆን? የናቲ ጋል ማለት የእናቱንማ ህይወት የትሁቴንም እንደዚሁም የብዙ ሰዎችን ህይወት አደጋ ላይ ይጥላል። ቪዲዮን ላይክ፣ ሸር፣ ሰብስክራይብ አድርጉ።